سلام تناستلن ያው የዘንድሮ 2018 ዲሽታግና የአሪ የዘመን መለወጫ በዓል በአዲስ አበባ የፕሮፌሰር ገብረ ኢንቲቶ ቤት በዚህ መልክ አክብረናል እና በእውነት በጣም በሚያስገርም ሁኔታ ነበር ያከበርነው። ይሄ እንደምትመለከቱት ባህላዊ ምግብ ቆንጆ በቃ አለ የተባለ ባህላዊ ምግቦች በሙሉ ተሰርቷል። እዚህ ውስጥ ሞሳ አለ፣ ቲማ አለ፣ ዋሺ ከእክነቅ አለ፣ ጎላ አለ። እነዚህ ያው የአሪ ባህላዊ ምግቦች ናቸው። እንደ ቢፌ አዘጋጅተን ነው በዓሉን በደመቀ ሁኔታ ያከበርነውና በዚህ አጋጣሚ ለዚህ በዓል ድምቀት አዲስ አበባ ያላችሁት የአሪ ተወላጆች እንዲሁም ሌሎች የጂንካ አካባቢ ተወላጆችና ከደቡብ ኦሞ ዞን አካባቢ ያሉ የባና ልጆች ሌሎችም በጋራ በመሆን በዓሉ የጋራ መሆኑን የኢትዮጵያ ባህል መሆኑን በማሰብ በጋራ በአንድነት በህብረት ሁሉንም ያቀፈ አድርገን በትንሹ በዚህ መልክ ማክበራችን እጅግ ደስ ብሎናል። ይህ ብቻም አይደለም፣ በዓሉ የሰላም የፍቅር የአንድነት የመተሳሰብና የመረዳዳት በዓል እንደመሆኑ መጠን በዚህ ዕለት በዚህ ጥቂት ሰው የእውነት በመተባበር በቅርቡ በጂንካ ከተማ በተከሰተው የማርበርግ በሽታ ለተጎዱ ወይም ወላጆቻቸውን ላጡት ልጆች ወይም ቤተሰቦች እስከ 200,000 ብር ገንዘብም ለማሰባሰብ ተችሏል። ይሄም የዲሽታግና አንዱ እሴት መሆኑ እጅግ የሚያኮራ ነበር። በጣም ደስ ብሎናል። እዚህ ላይ ተሳትፏላችሁት በሙሉ ከልብ እናመሰግናለን። እንዲሁም የተለያየ ሙዚቃዎችን የአማርኛ፣ የትግረኛ፣ ኦሮሞኛ ሌሎችም ሙዚቃዎችን አብረን የተጫወተን በሚገርም ሁኔታ ነበር ያከበርነው። ደስ የሚል ጊዜ ነበረን። በጣም ደስ የሚል